ሰላም የተከበራችሁ የክርስቶስ ቤተሰቦች፣ ዛሬ ደግሞ እንግዲህ በዓል ነው የምናይ። ማለት አባባል የባለምልጣን ዚቅ ወይም ነጠላ ደረባ የሚለውን በደብረ ታቦር ዚቅ አማካኝነት ታቦር አርሞኒየም የሚለውን ምክንያት በማድረግ እናያለን ማለት ነው። እንግዲህ እዚህ ጋር እሱ ምንድነው የሚሆነው? ባለምልጣን ዚቅ ኦር ነጠላ ደረባ ይሄ ይሆናል ማለት ነው። እንግዲህ ዛሬ የምናየው ማለት ነው። እስከ መጨረሻው ድረስ መከታተላችሁን እንዳትዘነጉ። እንግዲህ እዚህ ጋር ይሄን የምናይበት መልክ የሚሆነው ለዝክረ ስምከ መልካ ኢየሱስ ነው ማለት ነው። ለምሳሌ መልካ ኢየሱስ መጀመሪያ ላይ ሰላም ለዝክረ ስምከ ስመ መዓላ ዘኢየሱስ ዛንበረ ቀድመ እግዚአብሔር ባትሮንሱ ኢየሱስ ክርስቶስ ለዳዊት ባህሪ ከርሱ አክሊለ ስምከ እንዘ ይትቄጸል በርእሱ አይጉረ ጸር ወረሰ ኢያሱ ተብሎ በዜማ ከተባለ በኋላ አክሊለ ስምከ ሁልጊዜ ለምሳሌ አክሊለ ስምከ ተብሎ ማንሻ ይነሳል ማለት ነው እና አንድ ጊዜ እስከ መጨረሻው መዝለቅ ማለት ነው። ከመጨረሻው መጨረሻ መዝለቅ በቁም ማለት ነው። አክሊለ ስምከ ብሎ ማለት ነው። ከዚያ ይመለስና አክሊለ ስምከ እንዘ ይትቄጸል በርእሱ ይትቄጸል በርእሱ እሺ ሁለት ጊዜ ማለት ነው በቁም አይጉረ ጸር ወረሰ ኢያሱ ሁለት ጊዜ ማለት ነው። ይሄ በቁም ማለት ነው። በቁም ይሄ ሁልጊዜ አባባል ነው ማለት ነው። ሁልጊዜ የምንለው ልክ እንደዚህ እያደረግን ነው። መቼም ግልጽ እንዲሆንላችሁ ብዬ ነው ከመጀመሪያው ጀምሬ የጀመርኩት እንጂ ሁልጊዜ የሚባል አባባል ነው ማለት ነው። ይሄ እዚያ እንመለስና በመረግድ ያኛው በቁም ነው ብለናል። አሁን እስካሁን ያልነው በመረግድ አክሊለ ስምከ እንዘ ይትቄጸል በርእሱ ሁለት ጊዜ ማለት ነው። እቺ በግዕዝ ቁጥር ነው ማለት ነው። ሁለት እያልኩ ጽፈው እንዘ ይትቄጸል በርእሱ ሁለት ጊዜ እንልና አይጉረ ጸር ወረሰ ኢያሱን ደግሞ ኢያሱ አንድ ጊዜ እንለዋለን ማለት ነው። አንድ ጊዜ በነጠላ ብቻ እንለዋለን ማለት ነው። ይሄው አንድ ጊዜ እንልና ከዛ ኢየሱስ ክርስቶስ በቁም ኢየሱስ ክርስቶስ ብለን እስከ መጨረሻ እንዘልቀዋለን ማለት ነው። ከመጨረሻ መዝለቅ ማለት ነው በቁም። እዚያ በመረግድ ኢየሱስ ክርስቶስ ለዳዊት ባህሪ ከርሱ ሁለት ጊዜ ማለት ነው። ሁለት ጊዜ እንልና አክሊለ ስምከ ብለን በነጠላ መረግድ ማለትም አንድ ጊዜ ማለት ነው። በነጠላ ሲባል አንድ ጊዜ ማለት ነው። በነጠላ እንዘልቀዋለን ማለት ነው። ከዛ ቀጥለን ደግሞ ወዴት እንሄዳለን? ይሄኛውን ላይኛውን ላጥፋው። ይሄኛውን
ከዚያ እንቀጥልና ደግሞ ለዝክረ ስምከ ሰላም ለዝክረ ስምከ ብለን እስከ መጨረሻው ድረስ በቁም እንዘልቃለን ማለት ነው። በቁም እንዘልቃለን። ከዚያ እንመለስና በመረግድ ይሄ በቁም ማለት ነው። ይሄ በቁም ነው ማለት ነው። እንግዲህ ጽሁፉም ብዙ ላይ ነበባችሁ ይችላል። እኔ በቃሌ ስለማብራራው እንድትከታተሉት ያክል ነው። እኔ በጣም ጽሁፉ ላይ ማልጨነቅበት። አሁን ደግሞ በመረግድ ሰላም ለዝክረ ስምከ ብለን የመጀመሪያውን ቤት የመጀመሪያ ቤት ማለት ሰላም ለዝክረ ስምከ ስመ መዓላ ዘኢየሱ ማለት ነው። የመጀመሪያውን ቤት የመጀመሪያ ቤት ሁለት ጊዜ በመረግድ ማለት ነው። በመረግድ ብያቸዋለሁ እዚህ ጋር ሁለት ጊዜ። እንደገና ሰላም ለዝክረ ስምከ ስመ መዓላ ዘኢየሱ የመጀመሪያ ቤት ነው ብያቸዋለሁ። ዘአንበረ ቅድመ እግዚአብሔር በአትሮንሱ የሚለውን ደግሞ ሁለተኛውን ቤት ማለት ነው። ሁለተኛውን ቤት አሁንም ሁለት ጊዜ ማለት ነው። ሁለት ጊዜ እንልና ኢየሱስ ክርስቶስ በነጠላ መረግድ ማለትም አንድ ጊዜ ማለት ነው። በነጠላ መረግድ ማለት አንድ ጊዜ እንላለን ማለት ነው። እንግዲህ እዚህ ጋር እንደዚህ ካልን በኋላ ማስተዋል ያለብን ነገር ኢየሱስ ክርስቶስን በነጠላ መረግድ ካልን በኋላ ወደ ማንሻው ስንገባ አክሊለ ስምከ የሚለውን በላይ ቤትና በታች ቤት እንዲሁም በሳንኳ ልዩነት አለው ማለት ነው። እንዴት ነው ልዩነቱ? እናየዋለን አሁን። እሺ ይሄ ትንሽ ቦታዋ ጠባብ ስለሆነች እሺ አክሊለ ስምከ እንልና ብለን አክሊለ ስምከ ብለን በላይ ቤት ቤትና በሳንኳ በቁም ማለት ነው። በቁም ይሆናል። በቁም ይሄ እንግዲህ ወደ መልኩን ጨርሰን ወደ ዚቁ ልንገባ ስንል ማለት ነው። ይሄኛው እንደዚህ የሚሆነው ልዩነት ያለው ከታች ቤቱ ጋር ማለት ነው። በታች ቤት ደግሞ በመረግድ በነጠላ መረግድ ማለት ነው። በአንድ ጊዜ ብቻ ነው የምንለው። በመረግድ እንልና ወደ መልኩ እንገባለን ማለት ወደዚህ እንገባለን ማለት ነው። ወደዚህ ለምሳሌ ታቦር አርሞኒየም እናቱን ታቦር በቁም እንዘልቃለን ማለት ነው። እሺ እንግዲህ ከሁል ጊዜው ጋር ልዩነት የለውም እስካሁን ማለት ነው። ከዚያ እንመለስና ደግሞ ታቦሩ አርሞኒየም የሚለውን እናቱን አሁንም ማለት ነው በነጠላ ማለት በመረግድ እየደረብን
እናቱን በመረግድ እየከፈል እንዘልቃለን። በቃ እንደዚህ ካደረግን በኋላ እንግዲህ የሁል ጊዜው የመልክ አባባል ይሄንን ይመስላል ማለት ነው። እስካሁን የተነጋገርንበትን ይመስላል ማለት ነው። እንግዲህ ልዩነት ያለ የባለመንጣት ዚቅ ወይም ነጠላ ደረባ የሚባለው አባባል ከእንግዲህ ጀምሮ አሁን ከምናየው ቀጥለን ከምናየው ጀምረን ነው ማለት ነው። እንግዲህ ታቦሩ አርሞኒየም እናቱን በመረግድ እየከፈልን ካለ በኋላ ወዴት እንመለሳለን? ይሄኛውን ላጥፋው። ያው ጽሁፉ እንደነገርኳችሁ አልተጨነቁበትም፣ አይነበባችሁም። ዞሮ ዞሮ እየተነጋገርን ስለምንጽፈው እናንተ ይሄን እየተከታተላችሁ እንድትረዱት ነው እዚህ ጋር እንጂ ስለ ጽሁፍ ብዙም አልተጨነቁም። ከዚያ በኋላ እናቱን እየከፈልን ከዘለቅን በኋላ እንደገና እንመለስና ለዝክረ ስምከ መልኩን ማለት ነው በነጠላ መረግድ ወይም በነጠላ ሳንደርብ ማለት ነው። በነጠላ መረግድ ለዝክረ ስምከ ስምከን ሁለተኛ እስከ ሁለተኛው ቤት ድረስ ማለት ነው። ሁለቱን ቤት ወይም ሁለቱን ቤት በነጠላ መረግድ ብለን በነጠላ መረግድ ካልን በኋላ ወዴት እንሄዳለን? ሁለቱም ቤት ማለት ነው። ሰላም ለዝክረ ስምከ ከስመ በኋላ ዘይሱ ዛንበረ ቅድመ እግዚአብሔር በአትሮኖሱ። ይሄን አንድ ጊዜ ካልን በኋላ ቀጥታ ወደ እናት መረግድ መነዳ ወደ እናቱ የዚቁን እናቱን እንለዋለን ማለት ነው። በነጠላ መረግድ አሁን ታቦር የሚለውን እናቱን ማለት ነው። ታቦር እናቱን ማለት ታቦር የሚለውን ማለት ነው። አውድድ የሚያደርገው እናቱን በነጠላ መረግድ እንዘልቃለን። ቀጥለን ወዴት እንሄዳለን? ኢየሱስ ክርስቶስ ለዳዊት ባሪያ ከርሱ ኢየሱስ ክርስቶስ ለዳዊት ባሪያ ከርሱ። ይሄን በነጠላ መረግድ እንላለን። በነጠላ መረግድ ካልን በኋላ በነጠላ መረግድ ብለን ወረብ እንቃኛለን። ወረብ ከቃኘን በኋላ እንግዲህ ኢየሱስ ክርስቶስ ለዳዊት ባሪያ ከርሱ ብለን በመረግድ አንድ ጊዜ እንልና ከዚያ በኋላ ወረብ እንላለን ማለት ነው። ወረቡ ታቦር አርሞንየም ተብሎ ይቃኛል ማለት ነው። ከዚያ ወረቡ እንደ ስርዓቱ አለቀ ከተባለ በኋላ ማለት ነው። ካለቀ በኋላ ወዴት እንሄዳለን? እሺ
ወረው እንደ ስርዓቱ ካልን በኋላ መጨረሻ ላይ የዚህ ቁን ምልጣን ማለት ነው። የዚህ ቁን ምልጣን በታች ቤት በመረግድ በላይ ቤት ወበሳንኳ በላይ ቤትና በሳንኳ ማለት ነው። በሳንኳ ማለት በላይ ቤት ወበሳንኳ በቁም ብለን ማንሻውን አክሊለ ስምከ ብለን በጉሮሮ ያለ ጸናጽል በከበሮ ዘልቀን እንተወዋለን። አዎ እንግዲህ እንዳያችሁት እንደተነጋገርነው ማለት ነው የባለምልጣን ዚቅ እንዲሁም ነጠላ ደረባ የሚባለው አባባል ይሄን ይመስላል ማለት ነው። ምንም የሚያስቸግር ነገር የለውም። እዚህ ጋር ጽሁፉ ዝም ብለን መነሻ እየተረጋጋ እንድንነጋገርበት ዝም ብዬ እንደዚሁ በቃል ከማብራራው ይልቅ አንዳንድ ጊዜ እንደዚህ ጻፍ እያደረጉ ይሻላል ከሚል ነው። በደንብ ብንጽፈው ጊዜም አሁን ትንሽ ስለሚወስድብን በፒዲኤፍም ባህል ስለሚኖራችሁ እዚያ ጋር ብታነቡት ከዚህኛው ጋር ስለሚገናኝላችሁ የቃሉ ማብራሪያ ብቻ ነው የምትወስዱ ማለት ነው። በዚህ በቃሉ ማብራሪያ በምናገረው የቃል ማብራሪያ መጻፍ ትችላላችሁ ወይም መገንዘብ ትችላላችሁ ማለት ነው። ጽሁፉ ይሄን ያህል ስለማያረካ ብዬ ነው በደንብ እየቸኮልኩ ስለጻፉት ለዚያ ነው ማለት ነው። እንግዲህ የባለምልጣን ዚቅ እንዲሁም ነጠላ ደረባ የሚባለው ይሄን ይመስላል ማለት ነው። ልዩነቱ ምንድነው? ተመልሶ ለዝክረ ስምከ ብሎ በነጠላ መረግድ ሁለቱም ቤት ብሎ ከዚያ ዚቁን እናቱን ወይም ሌላ ክፍል ያለው ዚቅ ሲሆን ደግሞ የመጀመሪያውን ክፍል በነጠላ መረግድ ማለቱ ከዚያ ኢየሱስ ክርስቶስ ወይም ማርያም ድንግል ብሎ በሌላ መልክ ስናገኘው ማለት ነው። ማርያም ድንግሉ ላይ የሶስተኛውን ቤት ብሎ ወረብ ብሎ ከዚያ በኋላ ሁለተኛውን ክፍል ወይም ባለምልጣን ከሆነ ደግሞ ምልጣኑን የዚቁን ምልጣን በነጠላ መረግድ በታች ቤት ሲሆን በላይ ቤት ደግሞ በቁም መባሉ ነው ልዩነቱ ማለት ነው። ምንም የሚከብድ ነገር የለውም ማለት ነው። እንግዲህ የዛሬው ትምህርታችን ይህን ይመስላል። ወስብሐት ለእግዚአብሔር። ይቆያል።